በቻይና በአንድ ቀን ውስጥ 3 ከተማ ላይ የሰራኋቸውን ሰክሰስፉል ቢዝነሶች አሳያችኋለሁ። የመጀመሪያው ፋክተሪ ቪዚት ነው። ከዛ በመቀጠል ደግሞ ኦርደር ሰጠሁኝ። የመጨረሻው ደግሞ እቃዎችን ሚላኩ እቃዎችን ፓክ አደረኩኝ ማለት ነው። ያ በጠዋት ነበረ የተነሳሁት። አክቹአሊ ተነሳው ማለት አልችልም። ሌሊቱን ካርጎ የተደረጉ እቃዎች የሚሰሩ ኢንቮይሶች ስለነበሩ እነሱን ስሰራ ነበረ ያደርኩት። ሳልተኛ ነው በጠዋት ተነስቼ የወጣሁት ማለት ነው። ያ በጊዜ ቀኑ እንዲዳረስልኝ ብዬ ነበር በጠዋት የወጣሁት። ያ በመጀመሪያ የምሄደው ወደ ዶንጓን ሲቲ ነበረ። ያው ሃይዌይ ውስጥ ገብቼ ወደ ዶንጓን መሄድ ጀመርኩኝ። ኦልሞስት ወደ 100 ምናምን ኪሎ ሜትር ነው ከጓንጁ። ከዛ በመቀጠልም ዶንጓን ሲቲ ደረስኩኝ። እዛም ከደረስኩኝ በኋላ ቁርስ መብላት ስለነበረብኝ ቁርስ ማክዶናልድ ገብቼ እንቁላል በቬጅተብል ነበረ እሱን በላሁኝ። ከዛ በመቀጠል ቀጥታ ወደ ፋክተሪ ነበረ ያመራሁት። ይሄ ፋክተሪ ፔፐር ከቲንግ ማሽን ነው። ከዚህ ፊት በሰራናቸው የፔፐር ከቲንግ ማሽን ላይ ዋጋቸው ትንሽ ከፍ ያሉ ስለነበሩና ሲምፕል ማሽኖችን ስለፈለጋችሁ ብዙ ክላይንቶችም ስለጠየቁኝ ነበረ ይሄንን ፋክተሪ ቪዚት ለማድረግ የሄድኩት። እንደምታዩት በጣም ትንሽ ስፔስ የሚፈልግና ዋጋውም ዝቅተኛ የሆነ ፔፐር ከቲንግ ማሽን ነው። ከዚህ ፋክተሪ ጋር የነበረኝን ዲል ጨርሼ በጊዜ አጠናቅቄ አሁን ደግሞ ጉዞዬን ወደ ጆንሻን ሲቲ ነው ያደረኩት። ዶንጓን ወደ ጆንሻን ከሄድኩኝ በኋላ ጆንሻን ላይ ምሳ መብላት ፈልጌ ነበር። አይ ቲንክ ወደ ቀኑ 9 ሰዓት ምናምን አካባቢ ሆኖ ነበር። ያው እንግዲህ ስልክ እንደዚህ እያወራሁ ከክላይንቶች ጋር ዲስከስ እያደረኩኝ እያወራሁኝ ስለ ቢዝነስ እንደዚህም ነው ቀኔንም የማሳልፈው። ሮች በተጨማሪ እዚህ ደግሞ የአሉሚኒየም ፕሮፋይሎች ነበረ የምናዘው። ስለዚህ የአሉሚኒየም ፕሮፋይሎችን ለማዘዝ ጆንሻን መጥቼ በጣም ርካሽ ነው ባይዘው እዚህ ያሉት አሉሚኒየም ፕሮፋይሎች በሜትር ከ4 RMB ምናምን ጀምሮ ነው። እነዚህንም ኦርደር ማድረግ የምትፈልጉ ሰዎች ካላችሁ ደግሞ በቴሌግራም ወይም በዋትስአፕ ስልካችን ባዮ ላይ አለ፣ ኮንታክት ልታደርጉን ትችላላችሁ። እነዚህን በተለያዩ ሚሊሜትር የነበሩ አሉሚኒየም ፕሮፋይሎችን አዘዝኩኝ። ከዛ ነዳጅ ጨርሼ ስለነበር ነዳጅ ለቀዳ ስገባ መኪና ማጠቢያ አውቶማቲክ ካር ዋሽንግ ማሽን አይቼ ገባሁኝ። ጠዋት ካያችኋት መኪናዋ ቆሻሻ ነበረ። ያ ውጩን ያጥባል ውስጡን ግን ያው አያጸዳም። ነገር ግን it was my first experience and በደንብ አድርጎ ነው መኪናውን ያጠበው ያጸዳው ውጩን ማለት ነው። ያ ልከፍል ብዬ ነበር። ልከፍል ስል ሰው ስፈልግ በነፃ ነው ለካ። ነዳጅ ለሚቀዳ ሰው ወር ማንኛውም ሰው ሄዶ ማሳጠብ ይችላል በነፃ ማለት ነው። ያ ከዛ በመቀጠል ወደ ጓንጁ ተመልሼ ኦፊስ ገባሁኝ። ሂውማኖች ነበሩ ወደ ካናዳ ሺፕ የሚደረጉ እነሱን ፓክ አረኩ። በአጠቃላይ የምፈልጋቸውን ነገሮች አሳክቼ ነበረ የዋልኩት። ከኛ ምንም አይነት አገልግሎት ከፈልጋችሁ በቴሌግራም ወይም በዋትስአፕ ኮንታክት ልታደርጉን ትችላላችሁ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ